ዓለም በዚህ ሰፊ በሆነችበት ሰው ልጅ መዳረሻውን ወደ ፈለገበት ለማድረግ ህልሙን ለመኖር ሩጫውን በሚያደርግበት በዚህ ዘመን ብዙ ሰዎች የነገ ህይወታቸውን ለማስተካከል የዛሬ ህይወታቸውን ለመገንባት አንዳንዱ ደግሞ ትላንትና የነበራቸውን ማንነት ለመቀየር የሚወጡ ብዙ ሰዎች አሉ። በእነዚህ ነገር መካከል ግን አንዳንድ ሰዎች ትልቅ የህይወት ጥያቄ ያለባቸው። ምን ጥያቄ ምንድነው? ለምን ወደ ኋላ ቀረው? ብዙ የተለያዩ ጥያቄዎች ቢኖሩም ደግሞ ሰው ልጅ በደንብ ሊገለውና እንዳይነሳ አድርጎ ሰብሮ ሊያስቀምጠው የሚችል ጥያቄ ቢኖር እኔ ማን ነኝ የሚለው ጥያቄ ነው። ሁልጊዜ ማንነታችንን ማወቅ ለኛ ጥሩና አስፈላጊ ነገር ነው። ዛሬ በዚህ ቪዲዮ 5 ትላልቅ ጥያቄዎችን ሰዎች በህይወታቸው ውስጥ ራሳቸውን እየጠየቁ የሚከሱበትን 5 ነገሮችን እናያለን። በእነዚህ ነገር መካከል ሀሳብና አስተያየት ካላችሁ ከታች ኮመንት ላይ ማስቀመጥ ትችላላችሁ። እዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ጀምሩ። እንወዳችኋለን። አንደኛውና ትልቁ የሰው ልጅ የህይወቱ ጥያቄ ለምን ወደኋላ ቀረው? ለምን ወደኋላ ቀረው የሚለው ጥያቄ ብዙ ሰዎች ህይወታቸው ውስጥ ራሳቸውን እየጠየቁ ለነገ ህይወታቸው አስጊ የሆነ ደረጃ ላይ እየደረሱ ያሉበት ጥያቄ ቢኖር ለምን ወደኋላ ቀረው? ለምን ወደኋላ እንደቀራችሁ ማየት ከፈለጋችሁ ወይም ደግሞ መገምገም ከፈለጋችሁ ትላንትና ምን አይነት ስራ እየሰራችሁ እንዳላችሁና ለዛ ስራ ምን ያክል ዋጋ እየከፈላችሁ እንዳላችሁ ያ የእናንተ ውጤት ነው። እናንተን ወደኋላ እያስቀራችሁ ያለው እንጂ ትላንትና የነበራችሁበትን ስፍራ ሽራችሁ ለመምጣት ፈለጋችሁ የነገ ተስፋችሁን ለመኖር ከወሰናችሁ ለምን ወደኋላ ቀረው የሚል ጥያቄ ሳይሆን የምትጠይቁት ይህንን እንዴት ማሳካት እችላለሁ የሚል ጥያቄ ነው ራሳችሁን መጠየቅ የምትችሉት። ሁለት ሰዎች እንመልከት። አንዱ ህይወቱን ለማሳካት ደፋ ቀና የሚል ሁልጊዜ ራሱን የሚጠይቀው እንዴት ነው ከዚህ ነገር መካከል ሰብሬ በጥሼ መውጣት የምችለው? አንዳንዱ ደግሞ ቆሞ ለምን ወደኋላ ቀረኝ? እነዚህ ሁለት ሰዎች መካከል ያለው ጥያቄ ይህ ሰውዬ እየሰራ ነው፣ ይህም ሰውዬ እየሰራ ነው። ነገር ግን የሁለቱ አንዱን ወደኋላ የሚስብበትና አንዱን ወደፊት ሰብሮ የሚያወጣበት የተለያየ ጥያቄ አላቸው። አንዱ ጥያቄ እንዴት እወጣለሁ ነው። አንዱ ጥያቄ ለምን ቀረው ነው። በእነዚህ ነገር መካከል ይሄኛው ራሱን የሚጠይቀው ከዚህ ነገር መውጣት እንዳለበት ለራሱ ያሳመነ ሰው ስለሆነ ነው። ይሄኛው ደግሞ የሆኑ ሰዎች ጋር ውድድር ውስጥ ስላለ የተቀደመ ስለሚመስለው ሰዎች መካከል የበታችነት ስሜት እየተሰማው ስለሆነ ለምን ወደኋላ ቀረውኝ ብሎ ራሱን ይጠይቃል። ራሱን በሚጠይቅበት ጊዜ ማግኘትም ማየትም መመለስም ያለበት አንድ መልስ ነው። እኔ እስከዛሬ ድረስ የሰራሁት የሥራ ውጤት ነው ወደኋላ ያስቀረኝ ወይም ደግሞ ወደኋላ የጎተተኝ የኔ የራሴ የሥራ ውጤት ነው። ብዙዎቻችን ሰርተናል፣ ለፍተናል፣ ሮጠናል፣ አድርገናል፣ የምንችለውን ነገር አድርገናል፣ እየሞከርን ነው፣ እናሳካዋለን የሚል ህልም ይዘው ሲነሱ ይህ ሰውዬ ብዙ ጊዜ ሰርቶ ለፍቶ ከሆነም በአጭር ነገር ውስጥ ተስፋ በመቁረጥ ለምን ወደኋላ ቀረውኝ የሚል ጥያቄ ይጠይቃል። በእነዚህ 5 ጥያቄ መካከል ራሳችሁን ዝቅ እያደረጋችሁ ሳይሆን ማየት ያለባችሁ ለእያንዳንዱ ጥያቄ መመለስ የምትችሉበትን አጫጭር መንገድ ነው የማሳያችሁ። ሁለተኛው ጥያቄ እኔ ማን ነኝ የሚለው ጥያቄ ነው። ሰው ሁልጊዜ ህይወቱን መምራት ሲፈልግ እኔ ማን ነኝ፣ ምንድን ነኝ፣ ከየት ነው የመጣሁት የሚለውን ነገር ማወቅ መቻል አለበት። ስለምሳሌ እኔ ማን ነኝ ሲል ማንነቱን ለማወቅ ሲፈልግ ትላንትና ማን እንደነበረ ዛሬ ማን እንደሆነ ነገ ደግሞ መወሰን የሚችለው ራሱ እንደሆነ ካልገባው በስተቀር ሁልጊዜ የህይወት ጥያቄ ምንድነው የሚሆነው? እኔ ማን ነኝ? ከራሱ ጋር እንደ አዲስ ሰው መተዋወቅ ነው የሚፈልገው። የነገ ማንነታችሁን መገንባት ከፈለጋችሁ የትላንት ማንነታችሁን በማወቅ የነገ ማንነታችሁን ራሳችሁ ቢውልድ ማድረግ ወይም ደግሞ መቅረስ ትችላላችሁ። ዛሬ የምትወስኑትን ማንነት ነገ መኖር እንደምትችሉ ራሳችሁ አሳምናችሁ ለዛ ማንነት የሚሆንን ፐርሰናሊቲ እየገነባችሁ መሄድ ትችላላችሁ ማለት ነው። ሶስተኛው ነገር ደግሞ የት ነው ያለው? የት ነው መሄድ ያለብኝ? ምን ማድረግ አለብኝ? ትልቁ የሰው ልጅ እኔ ማን ነኝ ለሚለው ጥያቄ መልስ የሚሆንለት ነገር የት ነው ያለው? የት ነው መሄድ ያለብን? የሰው ልጅ ትልቁ ጥያቄ ሊሆነው የሚገባውና ወዴት መሄድ እንዳለበት ማወቅ ከፈለገ የት እንዳለ አስቀድሞ ማወቅ አለበት። ይህ ደግሞ ትንሽ ተቀራርቦ መመለስ የሚችልበት ጫፍ ላይ ደርሷል ብዬ አስባለሁ። የት ነው ያለው ለሚለው ጥያቄ የቱ ጋር እንዳለ ራስህን ካወቅ ነገ የት መሄድ እንዳለብህ ለራስህ መንገርም ማወቅ አይጠበቅብህም። ምክንያቱም ያለህበትን ስፍራ ስለምታውቅ ነገ መሄድ ያለብህን ስፍራ በደንብ ታውቀዋለህ። ስለዚህ እኔ ማን ነኝ ለሚለው ጥያቄና ለምን ወደኋላ ቀረው ለሚለው ጥያቄ ትንሽ ፍንጭ ሰጥቻለሁ ብዬ አስባለሁ። በዚህ ነገር መካከል ወዴት መሄድ እንዳለብህ የምታውቀው የት እንዳለ ስታውቅ ብቻ ነው። ስለዚህ የት ነው ያለሁት ለሚለው ጥያቄ አሁን ምን እየሰራ ነው? ምን እያደረግክ ነው? ነገስ ምን ልትሰራ አስበሃል? ትናንትና ምን ሰርተህ አልፈሃል? ስለዚህ የት ነው ያለሁት የሚለው ጥያቄ እኔ ማን ነኝ ለሚለው ጥያቄ ትናንሽ መልሶችን እያዘጋጀልህ ይሆናል ብዬ አስባለሁ። አራተኛውና
ደግሞ አስፈላጊው ነገር አለ። ማድረግ የሚችለው ምንድን ነው? አሁን ባለውበት ነገርና በዚህች ዓለም ሁሉም ሰው ኮምፒቲሽን ውስጥ ባለበት በዚህ ዓለም ውስጥ እኔ ማድረግ የምችለው ነገር ምንድን ነው? ብዙ ሰዎች ማንነታቸውን እንዳያውቁና ማንነታቸውን ከራሳቸው ላይ ለይተው እንዲያዩ የሚያደርጋቸው ወይም ደግሞ ራሳቸውን መቀበል ከብዷቸው ማንነኝ ብለው ራሳቸውን እንዳዲስ ሰው እንዲያዩ የሚያደርጋቸው ነገር ቢኖር ማድረግ የሚችሉትን ሳይሆን ማድረግ ከሚጠበቅባቸው በላይ ለማድረግ ሲጥሩ። ማድረግ የምትችሉትን ነገር ሳትጨነቁ የሚሰሩ ከሆነ አእምሯችሁ በደንብ ፍሪ ይሆናል። መስራት የምትችሉትን ነገር በጥራትና በንጹህ ሁኔታ መስራት ትችላላችሁ። ነገር ግን ከምታደርጉትና ከምትችሉት በላይ ለመስራት ስትሞክሩ አንደኛ ዋጋ መክፈል፣ ሁለተኛ ጊዜያችሁን ማባከን፣ ሶስተኛ በሰዎች ዘንድ ጥራት ያለውን ነገር ባለማቅረብ መጠላትን፣ አምስተኛ ደግሞ የራሳችሁን ኳሊቲ ማውረድ ይሆናል። ስለዚህ ማድረግ የምችለው ምንድን ነው? እነዚህ ነገሮች በጣም ለህይወታችን ትላልቅ አሁን ለጠቀስኳቸው ለሶስቱ ጥያቄዎች መልስ የሚሰጥ ነገር ነው ብዬ አስባለሁ። ለምንድን ነው ወደኋላ የቀረሁት የሚለው ነገር ምንድን ነው መልሱ ሲባል ማድረግ የምችለውን ነገር አላደረኩትም። መስራት የምችለውን ነገር አልሰራውም። ማንነቴን ለማወቅስ ምን ማድረግ አለብኝ ሲባል አሁንም ማድረግ የምችለውን ነገር ስለማላደርግ። ሶስተኛው የት ነው ያለሁት የት ነው መሄድ ያለብኝ ለሚለው ጥያቄ ማድረግ የምችለውን ነገር ስላላደረጉ። ማድረግ የምትችሏትን ነገር በጥቂቱ ማድረግ ስትጀምሩ ትላልቅ ወይም መሄድ የምትፈልጉበት ስፍራ ላይ የመድረስ አቅማችሁን መወሰን ትችላላችሁ። አምስተኛውና ደግሞ ሁሉንም በአንዴ ጠቅልሎ የሚወጣው ይሄ ጥያቄ ነው። የሰው ልጅ በህይወት ውስጥ ዓለም ጋር በሚወዳደርበት ብዙ ሰዎች ለውድድር ለሩጫ ብዙ ነገር ለማድረግ እግሮቻቸው በሌሊት ተነስተው እንደሚሮጡ የህይወታቸውን ጥያቄ ለማግኘትም ለመመለስም ትር እንደሚሉ እንደዚሁ አምስተኛውና ትልቁ ጥያቄ ይሄ ህልም አለህ ወይ? ህልም አለህ? ግብ አለህ? ህልምና ግብ ካለ ማንነትን ማወቅ አይከብድም። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ